ሰላም ጤና ይስጥልኝ ውድ የመለከት ቻናል ተከታታዮቻችን፣ ይህ መለከት የተሰኘ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ስለ ኢትዮጵያ ባህል፣ ቋንቋ እንዲሁም እምነት እንተርካለን። አብራችሁን ቆዩ። እንግዲህ ዛሬ በክፍል 3 ይዤላችሁ የቀረብኩትኝ ስለ ከባለፈው የቀጠለ ስለ ንግስት ሳባ ይዛ የመጣችው ታሪክ ነው። ይኸውም ደግሞ ብዙዎቻችን እንደምናውቀው ታቦተ ጽዮን መገኛዋ ኢትዮጵያ ነው እና ይህንን ብዙዎቹ ደግሞ አይ የለም ንጉስ ሰለሞን የሰጠው በሱ ምትክ ሌላውን ነው በሚል ብዙዎች በዚህ ላይ ሀሳብ ያነሳሉ። ነገር ግን ለዚህ እንደማስረጃ የምንመለከተው ዛሬ እንግዲህ በክፍል 3 በዚሁ የመጽሐፍ ቅዱስ ክፍል ላይ ማለት ነው እስከ ንጉስ ሰለሞን ድረስ ስለ ታቦተ ጽዮን ስንመለከት 200 ጊዜ ያህል ትጠቅሳለች። 200 ያህል ጊዜ ማለት እጅግ በጣም ብዙ ቁጥር ነው። ነገር ግን ከሰለሞን በኋላ ስንመለከት አንድም ጊዜ ታቦተ ሙሴ ወይም ደግሞ ታቦተ ጽዮን አንድም ጊዜ አልተጠቀሰችም። ያ የሚያሳየው ከጠቢቡ ሰለሞን በኋላ መገኛውን እንግዲህ ወደ ኢትዮጵያ ስላቀናች እንዲሁ በዛ ቦታ ላይ ስላልነበረች መጠቀሱ አስፈላጊ ስላልሆነ በመጽሐፍ ቅዱስ ላይ አናገኛትም ማለት ነው። ይህን እንዳንድ ማስረጃ ማየት እንችላለን። ከዛ ውጭ እንግዲህ እስራኤላውያን በግብጽ ባርነት ውስጥ ወድቀው ነበረ እንደምናውቀው። ከግብጽ ባርነት በኋላ ከተመለሱ በኋላ ማለት ነው በዘሩባቤል አማካኝነት በታነጸው ቤተክርስቲያን እንኳን ያንን ታቦተ ጽዮን መጥቀስ አስፈላጊ ነበር ከነበረች በወቅቱ፣ ነገር ግን አልተጠቀሰችም። ያ እንግዲህ የሚያሳየው የንጉስ ሰለሞን ልጅ ማለትም እብነ መለክ የቀድሞ ስሙ እብነ መለክ ተቀይሮ በኋላ ላይ ደግሞ ቀዳማዊ ንጉስ ምኒልክ የምንለው ይዞት ወደ ኢትዮጵያ መጥቷል ማለት ነው። ሲመጣ እንግዲህ በባለፈው እንደተመለከትነው ብዙ ስርዓቶች እንዲሁ የኦሪት ህጎች 12000 ነገዶች በላይ ደግሞ እስራኤላውያኖች አብረው ታድበው ወይም አድበው ከብዙ መሳሪያዎች ጋር እንደመጡ አይተን ነበረ በባለፈው ክፍል። የዛሬው ዋና ፕሮግራማችን እንግዲህ የሚሆነው ኢትዮጵያውያኖች በራሳቸው ጉልበት አቅም እንችላለን ብለው ነገሮችን ሲያደርጉ ረድኤተ እግዚአብሔር ከነሱ በራቀ ጊዜ ምን ይሆናል፣ ምን ይፈጠራል የሚለውን ነገር ወይም ደግሞ ምንም ነገር ኢትዮጵያ ከእግዚአብሔር ጋር ሆና ነገሮችን ስታደርግ ነው እንጂ በትዕቢት ወይም ደግሞ በመታበይ ለምታደርጋቸው ነገሮች የሚመጣው ተጽዕኖ ምን ይሆናል የሚለውን አንድ ታሪክ ጠቅሼ ልንገራችሁ። በይሁዳ ጊዜ እንግዲህ ማለት ነው በይሁዳ ላይ ንጉስ አሳ በነገሰበት ጊዜ ኢትዮጵያውያኖች ይሁዳን እንወጋለን ብለው ተነሱ። ከአንድ 100,000 በላይ ብዙ ሰራዊት ነበራቸው እና በወቅቱ በነበራት ሰራዊት በጣም ተማምና ሄደች። በሚያሳዝን ሁኔታ በንጉስ አሳ ተወግተው ብዙ ኢትዮጵያውያኖች ሸሽተው ወደ ድል ተደርገው ተመለሱ። በተመለሱ ጊዜ እንደውም ወደ ጊራራ ወደሚባለው የይስሐቅና የአብርሃም መኖሪያ አካባቢ እንደተሸሸጉ ሁለተኛ ዜና መዋዕል ምዕራፍ 14 ከቁጥር 1 እስከ 15 ባለው ላይ መመልከት እንችላለን። እና ያ የሚያሳየው ረድኤተ እግዚአብሔር በራቀ ጊዜ ኢትዮጵያውያኖች ተነስተው የሚያደርጉት ነገር እንዳይሳካ ነው ማለት ነው። እንግዲህ ለዛሬ በጣም አጭር እና የተወሰነ ክፍል ነው ከባለፈው ቀጠለ ይዤላችሁ የመጣሁት። በቀጣይ ግን በሰፊው ስለ ግዕዝ ቋንቋ አጀማመር እንዴት ነው፣ ምንድን ነው የሚሉትን ነገሮች ሰፋ አድርገን የምንመለከት ይሆናል ማለት ነው። እንግዲህ ብዙዎቻችን እንደምናውቀው ለታቦተ ጽዮን፣ ግዕዝ መሰል ነገሮች የአንድ እምነት ተቋም ብቻ ሳይሆን የአንድ ሀገርም ጭምር ሀብቶች ናቸው። እነዚህ ነገሮች እና ብዙ ጥበቃና እንክብካቤ የሚያስፈልጋቸው የሚሹ ነገሮች ሆነው ሳለ ሆን ተብሎ ግን እንዲጠፉ የተደረገበት ምክንያት ነው የምንመለከተው። ይህ ደግሞ ብዙ ወይም ደግሞ አብዛኛው ነገር የተደረገው በውጭ ወራሪዎች አማካኝነት ነው፣ ወይንም ከኛ ሀገር ውጭ ያሉ ሀገራቶች ማለት ነው የኛን ሀገር ጥበብ፣ እውቀት፣ ባህል፣ እምነት ስለሚያውቁት አሁን ላይ ለደረሱበት የቴክኖሎጂ ስልጣኔ መሰረታቸውም ስለሆነ ከዚህ ፈልፍለውና ሰርስረው ምንም ነገር ይወስዳሉ። ለምሳሌ ግዕዝ ቋንቋን ማየት እንችላለን። አሁን ላይ ብዙ ሰው ግዕዝ የሚለውን ቃል እንጂ ቋንቋውን አንድ መጥቀስ አይችልም። ምክንያቱም የአንድ የሆነ እምነት ተቋም ወይም ደግሞ የሃይማኖት ተቋም ነው ብለው ስለሆነ የሚያስቡት ብዙ ኢትዮጵያውያኖች እንደዛ ተደርጎ እንዲታሰብ ስለተደረገ እና እንደ ሀገር በዚህ ነገር ላይ እንዲጠፋ ሆነ ተብሎ የተሰራበት ነገር ስላለ ምንም አይነት ነገር መጥቀስ አይቻልም። ነገር ግን በውጭ ሀገር በጀርመን ለምሳሌ በጀርመን ዩኒቨርሲቲ በደንብ ተደርጎ
ግዕዝ ቋንቋ ይሰጣል። ለምን አስፈለገ መሰጠቱ? እንግዲህ ብዙ የአፍሪካን ሀገራቶች ኢትዮጵያንን ጨምሮ ሌሎች በርካታ ቋንቋዎች ኖረው ሳለ አሁን እንኳን የምንጠቀምበት አማርኛ ቋንቋ አለ። ነገር ግን እነሱ የጥንቱ የጠፋ የተባለውን ግዕዝ ቋንቋ ለምን መጠቀም አስፈለጋቸው? ያ እጅግ ሰፊና ብዙ ጊዜ የሚወስድ ፕሮግራም ነው። ግን በአጭሩ የዛሬ ዋና መልእክት ምንድን ነው? ኢትዮጵያውያኖች የራሳቸው የሆነ ባህል፣ ቋንቋ፣ እምነት፣ ትውፊት ያላቸው ህዝብ ናት። በጣም ትልቅ ህዝብ፣ ቀደምት ህዝብ፣ በስርዓት ታፍራና ተከብራ የኖረችና የምትኖር ህዝብ። ግን አሁን ላይ ብዙዎቻችን እኛን ጨምሮ የውጭው ስልጣኔ በጣም እየከበበ ነው። ይህንን በእንግሊዝኛው ቃል ዶሚኔት እያደረገን ስለመጣ ያለንን የኛ የምንለው ነገር በሙሉ እየጣልን ነው። እና የኔ የዩቲዩብ ቻናል ለስራ ለትርፍ ሳይሆን አንድም ሁለትም ሰው ካየው እና ልብ ውስጥ ከገባ ሀሳቤን ለማስተላለፍ ያህል የከፈትኩት ቻናል እንደመሆኑ ትልቁ መልእክቴ ወይም ደግሞ ካለችኝ ትንሽዬ እውቀት ሼር የማደርገው የማጋራችሁ ነገር ምንድን ነው? ሁላችንም ኢትዮጵያውያን የራሳችን የሆነ የምንኮራበት ባህል፣ የምንኮራበት እምነት፣ ቋንቋ አለን። ስለዚህ ያንን ነገር እንጠብቀው፣ እንማረው፣ እንወቀው። ለሁሉም ነገር የእውቀት መጀመሪያና መጨረሻ መነሻ ሆኖ እንደምናገኘው እርግጠኛ ነኝ። እና እኔም ካለችኝ ነገር ነው ወይም ከማውቃት ነገር በየጊዜው ሼር ማድረግን ወይም ማጋራትን አልተውም። አንድም ሁለትም ሰው ተከታተለኝ። እንግዲህ በቀጣይ ይዤላችሁ የመቀርበው እንደነገርኳችሁ ስለ ግዕዝ ቋንቋ ነው የሚሆነው። በፕሮግራሙ ላይ ምንም ያላችሁን አስተያየትም ሆነ ሀሳብ ኮመንት ላይ አስፍሩልኝ። እንግዲህ በቀጣይ እስከምንገናኝ ድረስ ቸርን ሰንብት።